መልካም እንግዲህ ደግሞ ዛሬ የእግር ኳስ ፖስተር ወይም የእግር ኳስ ውጤትና በጣም በትንሹ ማለትም በጣም በትንሽ ደቂቃ ውስጥ በኢንስታንትሊ ውጮች ሀገር ላይ በቃ ልክ ኳሱ ሲያልቅ ውጤት ወዲያው በጣም በሚያምር መልኩ ፖስተር ተደርጎ ይለቀቃል። ይሄ ደግሞ እኛ ሀገር ላይ በጣም ፖስተር አድርጎ ለመልቀቅ ግን አፕሊኬሽኖችና ፊቸር ግን ምንድነው በኮምፒውተር ከሆነም እንደዛ በጣም ጊዜ ስለሚፈጅ የኔ ደግሞ እዚህ ጋር የሰራሁት ወዲያው በቃ ኢንስታንትሊ ሼር የምታደርጉበት ወይ ነው። በመጀመሪያ ይሄኛው እንግዲህ ጀነራል ሆኖ ማንም ሰው በነፃ መጠቀም የሚችለው ነው። ለዚህም በኢንስታግራም ሞድ አለ፣ በፈልጋችሁት በካስተም ሳይዝ አለ፣ በቲክቶክ አለ፣ በስቶሪ ሞድ፣ በዩቲዩብ ሞድ እንዲሁም በፌስቡክ የተለያዩ አይነቶች አሉ ማለት ነው። ከነዚህ ውስጥ ደግሞ እኛ ደግሞ እስቲ በኢንስታግራም ሞድ ወይም ደግሞ በዚህ ቲክቶክ ላይ ስለለቀቁ በቲክቶክ ሞድ ልስራላችሁ። ቲክቶክ ላይ ሲሰራ እንግዲህ በመጀመሪያ የሁለቱ ቡድኖች ወይም ደግሞ እዛ ሜዳ ላይ ፎቶ የተነሱትን ፎቶ አንድ ፎቶ እንወስዳለን። ለምሳሌ የእግር ኳስ እዚህ ውስጥ የኳስ እንግዲህ እቺን ፎቶ ልወሰድላችሁ። እቺ ፎቶ የእግር ኳስ እቺን ፎቶ ወሰድኩ ደንብ ያስገባው ጥድት አድርጎ እዛው ቦታው ላይ ነው የሚያመጣልኝ። ከዛ በኋላ ውጤቱን ለምሳሌ አንዱ ቡድን ቲም 1 ቢሆን ቲም 1 ሌላኛው ደግሞ ቲም 2 ቢሆን ለምሳሌ ይሄኛው ቲ1 ወይም ቲ1 ብዬ ይሄኛው ደግሞ ቲም 2 ለምሳሌ ቲም 2 ስትሉ እናንተ ደግሞ ያው ትክክለኛው ውጤቱን ትክክለኛ ጨዋታውን ብትፖስቱ ማለት ብትሰሩ የዛውን የቡድኑን ስም ነው የምጽፉት ማለት ነው። ብዙ አትለፉም፣ 3 ነገር ብቻ ጽፋችሁ ነው። ከዛ ከፈለጋችሁ ሎጎ የጨዋታው ማለት እነዚህ የቡድኖች ሎጎ ከእንትን ካላችሁበት ማስገባት ትችላላችሁ። አለበለዚያ ደግሞ በባዶ መተው ትችላላችሁ። ስለዚህ እስቲ ከቡድኑ ሎጎ ካለ እስቲ ኢትዮጵያ ንግድ ባንክ ካለ የሱን ሎጎ ወሰድኩ። ሎጎውን ማምጣቱ ራሱ ጽድት ተርጎ ነው እንደዚህ ያው የሚያስቀምጥላችሁ። ሌላኛውን ቡድን ደግሞ ማን ላስቀምጥ የሌላኛውን እስቲ እዚህ ጋር መቻልን አስቀመጥኩ። የሁለቱንም አስቀመጠ። ውጤታቸው እዚህ ጋር ስንት ነው? ለምሳሌ 2-2 ከሆነ 2-2 አድርጌ አስገባለሁ። እዚህ ጋር ጽድት ተርጎ አስቀምጦልኛል። ከስር ደግሞ ግማሽ ሰዓት ከሆነ ሃፍ ወይም ደግሞ ግማሽ ማለት ትችላላችሁ። በመጀመሪያ እረፍት ማለት ትችላላችሁ። እዚህ ጋር የኔ ኪቦርድ ችግር ነው እንጂ የእንትኑ ችግር አይደለም። እረፍት ማለት ትችላላችሁ። እቺን እረፍት ብዬ አስቀመጥኩ። ከዛ እዚህ ጋር እረፍቱንም ሳይዙን ከፈለኩ የእንትኑን የሎጎን የቴክስቱን እንደውም የውጤቱን ሳይዝ በዚህ መልኩ መጨመር ይችላል። ከዛ በኋላ ሳይዙን ከጨመርኩ በኋላ ከፈለኩ የቴክስቱን ሳይዝ በፈለኩት መልክ ቢጫ ከሆነ ቢጫው ነክቼ አረንጓዴ ከሆነ አረንጓዴ ነክቼ እንዲሁም በራሴ እሰራለሁ ካልኩ ካስተማይዝ እንደዚህ አድርጌ ካስተም የራሴን ከለር እንደዚህ አስተካክዬ እቺን ከለር ማድረግ እችላለሁ። ነገር ግን ለማሳይ ስለሆነ በነጭው ትሁን። እሺ ወደ ነጭ አድርጌ ከዚህ ጋር ደግሞ ኦቨርላይ አለ። ጥቁር ነው አሁን ኦቨርላይ ሆነው ግን በጣም በግማሽ ነው ኦቨርላይ ሆነው። ባዶ ለማድረግ እንደዚህ ኦቨርላይን ትንሽ ጨመር እንደዚህ ደግሞ ከዚህ ውጪ ደግሞ ሌላ ከለር ከፈለኩ እንደዚህ ማምረት ይችላል። ኦቨርላይ የተደረገውን ማለት ነው። ከዛ እንደዚህ አድርጌ የፈለኩትን መርጬ ኦቨርላይ ማድረግ ይችላል። እንትኑ ከበዛ መቀነስ ይችላል። እንደዚህ ኦቨርላይ ከሆነ ላይ ይሄው መቀነሻችን እንደዚህ መጫን ከዛ እንደዚህ ወደፊት ወደ ኋላ መጎተት ማለት። ስለዚህ እኔ አሁን በጥቁር ይሁን እናንተን ለማሳይ ስለሆነ በጥቁር አረኩ። ከዛ
እቺን ትንሽ ኦቨርላይ አንጨመር አድርጌ ከዛ ሃፍ ታይም ይሄንን ከፈለኩ ማለት እኔ እንድሰራው ለማሳየት ዴቲቪ ይላል እዚች ጋር ረፍት ወይም ሃፍ ዴቲቪ ወይም ደግሞ ከስር መጻፍ ይችላልላችሁ። ከዚህ በኋላ እንደዚህ ካደረጋችሁ በኋላ ሳይዙንም ከስተማይዝ ባክግራውንድ ሁሉም ካደረጋችሁት በኋላ ምንድነው የምታደርጉት? ዳውንሎድ ፖስተር ስትሉ እዚች ጋር ዳውንሎድ መጀመሪያ ያደርጋል 1.7 ነው። እሱን ዳውንሎድ ላድርጋው yes ዳውንሎድ it ከዛ ስናየው ፖስተሩ ምንድነው ጽድት ያለ ፖስተር ጽድት ያለ የቲክቶክ ሙልት ያለ ማለት ነው። ምንም አታረጉት ፖስተር ወጣለን ማለት ነው። ይህን የእግር ኳስ ፖስተር ማንም ሰው የሚጠቀመው ማለት ነው ጀነራል ሌብል የሚባለው ነው። ሌላኛው ደግሞ በፕሪሚየም ሌብሎች አሉ። ፕሪሚየም ሌብሎቹ በምን ይለያሉ የምትለውን ደግሞ ስትጠቀሙ ታያላችሁ። ለምሳሌ ፉትቦል ፕሮ ሌብሉን ላሳያችሁ። ፕሪሚየም ሌብሉ ይሄን ይመስላል። ኢንተርፌሱም ደስ ይላል፣ ባክግራውንዱም ደስ ይላል። እንትኑ ውጤቱ ራሱ የምታስቀምጥበት ከስር ፉተሩ ላይ ነው። ስለዚህ እስቲ አንድ ከነዚህ ውስጥ አሁንም በእነዚህ ተጫዋቾች እንሞክር። ያው ተጫዋቾች እንሱም ሳይዝ ሪሳይዝ ማድረግ ይቻላል እንደፈለኩ። ይሄ በቲክቶክ ሞድ ማድረግ ይቻላል እንደፈለኩ። ኢንስታግራም በፈለኩ በዩቲዩብ በካስተማይዝ ማድረግ ትችላላችሁ። ከዛ እዚህ ላይም ኦቨርላይ ደግሞ ከስር ብቻ ነች። ከስሯን ወይ መቀነስ ወይ መጨመር አለዛ ደግሞ ወይ ኦቨርላይ ሄቱን መቀነስ ኦቨርላይ ሄቱን መጨመር እዚህ ቀርቄ ማስቀመጥ። ከዛ በኋላ እዚህ ጋር ቴክስት ሴንተር ላይ ኦቨርላይ ሴንተር ላይ ከሆነ እንደዚህ ቻርጌ ውጤቱን ጽድት አድርጎ ማስቀመጥ። ለምሳሌ የእናንተን እዚህ ጋር ደግሞ የተጫዋቾቹን ሎጎ ቲሙን እዚህ ጋር ቲም 1 ቲም 2 ማስገባት ትችላላችሁ። እንደዚህ አድርጋችሁ ቲሞቹ ይፈልጋችሁትን አድርጋችሁ ቲሞቹን ማስቀመጥ ትችላላችሁ። ከዛ በኋላ ደግሞ ኦቨርላይ አለም ከፈልጋችሁ በምትፈልጉት ከቴክስቱ ጋር በሚሄድ መልኩ ማስገባት ትችላላችሁ። የናንተም ስም እዚህ ጋር ወይም እናንተ የሰራችሁት ማለት ለማድረግ እሱን ትጽፋላችሁ። የቴክስቶቹ ሳይዝ በዚህ መልኩ መጨመር ትችላላችሁ። አሁን ነጭ ላይ ነበሩ ቴክስቶቹ ጥቁር የሆኑ ነጭ ስለሆነ ካረክ እንደዚህ ጥቁር ማድረግ ትችላላችሁ። ከዛ ለምሳሌ ኢንስታግራም ገጻችሁን እዚህ ጋር በትንሹ መጻፍ ትችላላችሁ። ኢንስታግራማችሁ እዚህ ጋር መጥቶ ይጻፍላችኋል ማለት ነው። ከዛ በኋላ ዳውንሎድ ስታደርጉ ጥቅጥም ዳውንሎድ ያደርግላችኋል። ይሄኛውን ደግሞ ወደ ፈለጋችሁበት ማዞር የሚችሉበት ስለሆነ ወደ ታችም ወደ ላይም መጨመር መቀነስ ባዶ ማድረግ ፈለጋችሁት ማድረግ የሚችሉበት ስለሆነ ይሄን ፕሪሚየም ሌብል አድርገናል ማለት በትንሽ ክፍያ ነው። አልትራ ፕሮ ማለት ፕሪሚየም ሌብል ብቻ አድርጋችሁ እንድትጠቀሙ ነው የተደረገው ይሄ። ከዚህ ውጪ ደግሞ ሌላኛውን ማሳያችሁ ደግሞ በጣም ደስ የሚል ብዙዎቻችሁ በውጮቹ ማለትም በላይቭ ቻት አሁን የትኛው የአንዳንድ የኢትዮጵያ ንግድ ባንኮች ላይ እንግዲህ የትኛዎቹ ላይ ነው አንዳንድ ጊዜ በጎን በኩል ለምሳሌ የኛን ሬዲዮ እዚህ ጋር ብሮድካስት አለች። እሷን ሬዲዮ በመናይበት ሰዓት ላይ እዚች ጋር ይሄ ኢንተርፌሱ ነው። ከዚህ ኢንተርፌሱ አጠገብ እዚች ጋር ላይቭ ቻት አለች። እዚች ጋር ላይቭ ቻት ቺን ስትነኩ ላይቭ እንድታረጉ የፈለጋችሁትን እንድጽፉ ከዛ ደግሞ አገልግሎቶች ባጭሩ እንድታገኙ የምታረጉበት ነው። ሌላ ደግሞ ቴሌግራም ቡት አላችሁ። ለምሳሌ የኔ ቴሌግራም ቡት ላሳያችሁና ይሄኛው ቴሌግራም ቡቴ ነው። ለምሳሌ እዚህ ቡት ላይ ገባን። እኔ እዚህ ቡት ላይ የፈለገ ሰው ገብቶ ሃይ ምን ብሎ ይጽፍልኛል። ከዛ ብዙዎቻችሁ የት እንደሚሄድ ብዙ ጊዜ ማታውቁትም ቡቱ። ነገር ግን አንዳንድ በጣም እንትን ያሉት ትንሽ ወጣ ያሉት ያቃሉ የት እንደሚሄድ ማለት። ከዛ በኋላ ለዚህ ሰውዬ ይሄኛውን ይሄ ጂቢቢ ጽፌ ለዚህ ሰውዬ መልስ ለመጻፍ የቱ ጋር ልጻፍ ካላችሁ እንግዲህ አሁንም ነገ ነው። ታዲያ ይሄ ቀላል ነገር ነው ሰርችላችኋለሁ። በመጀመሪያ ወደ ቴሌግራም ቡት ኢንተርፌሱ ላይ በቀጥታ እንገባለን። ብዙ አይነት እንትኖች አሉ በነገራችን ላይ የኛ እንትን ላይ ማለት የኛ ዌብሳይት ላይ ከገባችሁ ብዙ የምትጠቀሙበት ዌብሳይት ነው።
በርካታ እንትኖች አገልግሎቶች የምታገኙበት ነው። ለምሳሌ እዚህ ውስጥ ሊስት የተደረጉት በሙሉ ቡት ማናጀር፣ ቡት ሴትአፕ፣ ብሮድካስት፣ ሰርቲፊኬት ጄነሬተር፣ ሁሉም ፕላትፎርሞች እናንተ የምታረጉበት የናንተን የትምህርት እንትናችሁ ምናምን እንዲሁም ደግሞ የማህበራዊ ሚዲያዎች ላይ የምታሰራጯቸውን መረጃዎች በማያልቅ በጣም አልትራ ማለት አንሊሚትድ ሳይዝ መልኩ ሴቭ የምታረጉባቸው ለከነ ሊንኮቹ ስማቸው ምን አይነት ዜና እንደሰራ ምን አይነት ፖስት እንዳደረግ ሴቭ የምታረጉባቸው ብዙ አይነት አገልግሎቶች አሉ። ከነዚህ ውስጥ እስቲ እኔ ቡት ሴትአፑን ላሳያችሁ። ቡት ሴትአፑ ይሄን ይመስላል። ሴትአፑ መጀመሪያ ይሄን ዳሽቦርድ ላይ ከገባችሁ በኋላ ጌት አፕዴትስ ቅድም እኔ HGGG ብዬ ጻፍኳትን ጌት አፕዴት ስል እዚች ጋር ትመጣለች። ይሄው HGGG የምትለው ማለት ነው። ማርከር ጋር HGGG የምትለው እዚች ጋር መጣች። ለዚህ ሰውዬ ደግሞ ታዲያ ምንድነው ማድረገው? እዚች ጋር ይመጣልኝ። ከዛ እኔ ለዚህ ሰውዬ HGBDDDD ብዬ መልሴን ምን አደርጋለሁ? ሰንድ አደርጋለሁ። ከዛ ሄጄ እስቲ ቴሌግራም ላይ እዛው ቡቱ ላይ ማለት ቴሌግራም እዛው ቡቱ ላይ ገብቼ ይሄው HGGG የምትለው ቡቱ ላይ መጣች ማለት ነው። ደግሞ አሁንም እስቲ ሌላ ምንድነው ዛሬ ቆይ ቀን አይደለም ምን ልጻፍ እስቲ ፕሊዝ ፎሎው ሰብስክራይብ ሚ ብዬ ሰንድ ልካለሁ። ከዛ በጣም በፍጥነት ሄዶ እዚህኛው ዳሽቦርድ ላይ ይገባል። ይሄው ጌት አፕዴትስ ባረግ ፕሊዝ ፎሎው ሰብስክራይብ ሚ። ለዚህ ደግሞ እኔ መልሴን ምን አደርጋለሁ? ኦኬ ዲር how can I get this latest chat ብለ የፈለጋችሁትን መጻፍ ትችላላችሁ። ከዛ ሰንድ ልታደርጉበት ላይ ወዲያው ደግሞ እዛኛው ሄዶ ለዛ ሰውዬ ይሄው ኦኬ ዲር ብሎ ይገባል ማለት ነው። ይሄ ቡት ኢንተግሬት ያደረኩት እኔ ነኝ። እቺንም እንግዲህ እንትን እላለሁ። ከዚህ የተሻለ ደግሞ እቺ ጄነራሏ ነች። ጄነራሏ ስትሆን እዚች ጋር ያለችው ድክመቶች ያው ተጠቃሚዎች ታውቃላችሁ። መጠቀም አልጀመሩም በነገራችን ላይ ገና እየተጠቀሙ ነው። እንግዲህ ቡቱን መጀመሪያ ኮኔክት ማድረግ እንዴት ነው ካላችሁ የናንተን ቡቱን እዚች ጋር ታስገባላችሁ። ሴት ቡቱን ታደርጋላችሁ። ከዚህ በኋላ እዚህ ጋር ትመጡና ሴት ዌብ ሁክ ትላላችሁ። ዌብ ሁክን ሴት ካደረጋችሁ በኋላ ኢንፎርሜሽኑን ታገኛላችሁ። ከኢንፎርሜሽኑ በኋላ ምንድነው ጌት ኦፍ ኮንፎ ኢንፎርሜሽኑን ከዚህ ጋር ያመጣላችኋል ማለት ነው። ሰርቲፊኬቱን ምናምን ከዛ በኋላ አንዳንድ ጊዜ ዲሊት ኦፍ ካላረጋችሁ አይሰራላችሁም። ዲሊት ሰክሰስፉሊ ይላል። ስለዚህ ከዚህ በኋላ መስራቱን ይጀምራል። ኦኬ ዲር ቅድም ላኩትም መጥቶልኛል ማለት ነው። ከዚህም ባሻገር እንግዲህ ሌላ አንድ ሌላ በጣም ወሳኝ ነገር ምንድነው ካላችሁ ሌላ ላሳያችሁ። አንድ ሌላ ራሱ ነው እንትን ላይቭ ሪስፖንስ ሆኖ ትንሽ የፕሪማ ሞድ አድርጌ ይሰራት ነው። እሷ ደግሞ ትንሽ ዳሽቦርዷ ደስ ትላለች። እንደዚህ ጂቺን ትመስላለች። ቻት ለማድረግም ጌት ኢንፎርሜሽን በቃ ሁሉ ነገሯ ጽድት ያለ ነው። እቺ ደግሞ ለዲስክቶፕ ሳይቶች ላይ ታምራለች። ከፈለጋችሁ ቀለም መቀየር ትችላላችሁ፣ ሴቲንግ ማድረግ ትችላላችሁ። እቺኛን ከእንትን ላይ ዌብሳይቱ ላይ ሆነም ይሄም ይገኛል። ሌላኛው እንግዲህ ብሮድካስት ደግሞ ሰርቲፊኬት ጄነሬተሮችን በደንብ አላሳያችሁ መሰለኝ። ሰርቲፊኬት ጄነሬተሩን ድጋሚ ላሳያችሁ። ሰርቲፊኬት ጄነሬተሩ ይሄን ይመስላል። ይፈልጋችሁትን ለምሳሌ እዚህ ጋር ዚ ሰርቲፋይ ኔም ብዬ ቀደም ያስገባውትን እቺኛዋን ይሄ ከስር ያለችዋን እቺኛዋን ወተርማርኳን ከፈለጋችሁት የናንተን ወተርማርክ አድርጋችሁ ሎጎ ከፈለጋችሁት ሎጎ ከስር ገብታችሁ እንደዚህ ከዲቫይሳችሁ ላይ ከስር ካላችሁ ዲቫይስ ሎጎአችሁን እንደፈለጋችሁት ማስገባት ትችላላችሁ። ስታምፓችሁ ማህተም ያረጋችሁትን ፎቶ አንስታችሁ ማህተሙን ያረግላችኋል። እሱ ራሱ ባክግራውንድ ክሊር አድርጎ ጽድት አድርጎ ማህተሙን ያስቀምጥላችኋል ማለት ነው። ከዛ እዚህ ጋር ማህተም ሲግኒቸር ፍርማም ካለ ሲግኒቸሩን ከስር ታስገባለታላችሁ።
ከዛ እስቲ ሲግኒቸር ያለበት እጄ ሲግኒቸሯንም ደግሞ ከመስመሯ ሳያዛንፍ በቃ ጽድት አድርጎ ያስቀምጥልናል ማለት ነው። እስቲ ይሄን እንደ ሲግኒቸር ተጠቀማለን። ከዛ ላይ እዚህ ጋር ሎጎ አለ፣ ሲግኒቸር አለ፣ ስሙን ጆዴ ይላል። አሁን እዚህ ጋር ይሄኛው ደግሞ እናንተ በድርጅታችሁ ሰርቲፊኬቱ ደግሞ ሰርቲፊኬት ኦፍ አቺቭመንት ነው። እናንተ ደግሞ የፈለጋችሁትን ይሄን ስሙን ለምሳሌ አሁን ድቡሻ ቲቪ ነው ማለት። ስለዚህ እንደዚህ ያደርኩት ከዛስ ይሄው እዚህ ጋር የሰርቲፊኬት አዝሚን ብሎ የድቡሻ ቲቪ ስሙን ቀይሩለታል። ሰርቲፊኬት ኦፍ አቺቭመንቱንም ከፈልጋችሁት ሌላ ለምን ላይ እንደሆነ ከዛ እዚህ ጋር ደግሞ ዌብ ዴቨሎፕመንት ምናምን ይላል። እናንተ ለቢሮአችሁ ስኬት ምናምን ከሆነ ሌላ ነገር የፈለጋችሁትን መጻፍ ነው እዚህ ጋር። ከዛ ከጻፋችሁት በኋላ ምንድነው በፈለጋችሁት ሳይዝ ማለት ነው። ለምሳሌ ፒዲኤፍ ከሆነ ፒዲኤፍ ዳውንሎድ፣ በፎቶ ከሆነ ጂፒጂ ዳውንሎድ ማለት ትችላላችሁ። ይሄው ዳውንሎድ አድርጎ ሲጨርስ እዚህ ጋር ያመጣላችሁ። ይሄው ዳውንሎድ አድርጓል። ይሄው ዳውንሎድ ሰርቲፊኬት ይላል። ከዚህ በኋላ እስቲ በጂፒጂ ምን አድርግ ከዚህ በኋላ ምን ፒዲኤፍ ነው ነው እስቲ በዚህ የተደረገውን ዳውንሎድ ይሄው ሰርቲፊኬቱ ቁጭ ራሱ ጽድት ያለ ሰርቲፊኬት አድርጎ ይሰራልናል ማለት ነው። እንደነዚህ አይነት ቲፖችን እንግዲህ በየጊዜው የምታገኙበት ሳይሆን በየጊዜው እናንተ ራሳችሁ ገብታችሁ የምትጠቀሙበት ነው። ይሄ ሶፍትዌር ጀነሬት ማለት ይሄኛው የተሰራው ማለት ነው። ሌላው ደግሞ ምንድነው ከዚህ በኋላ እንግዲህ ብዙ ስራዎችን ሰርቻለሁ፣ ግን ያው እስካሁን ድረስ ያው እንትን አልተባለም። ሌላው ደግሞ እናንተ ስራችሁን ለምሳሌ አንድ ሰው አግዛለሁ ካለ ዶኔት ለማድረግ የራሱ የሆነ አሰራር ሰርቻለሁ። ይሄ አሰራር ምንድነው? እንግዲህ ለምሳሌ እዚህ ጋር ድቡሻ ቲቪ ዶኔት ለማድረግ ለምሳሌ ስም ጻፍኩ፣ ፎን ነምበር ጻፍኩ፣ ኢሜል ጻፍኩ። ከዛ በመናገኝ መልሼ በፈልገው ቴሌግራም በኖኒድ ቱ ኮንታክት ማግኘት አልፈልግም። እኔ መርዳት ነው ፈልግ 1000 ብር ወይ 10000 ይገባል ፐርሰናል። ከዛ ማለት የፈለጋችሁትን ነገር እዚህ ጋር ጽፉና ፕሪሲድ ቱ ዶኔሽን ትላለ። ኢሜሉ ትክክል አይደለም፣ ኢሜል ትክክለኛ ኢሜል ነው ማስገባት ያለባችሁ @gmail.com ብላችሁ ትክክለኛውን ማስገባት ነው። ከዛ በኋላ ይሄኛው ሰክሰስ ሰንድ ስታደርጉ የከፈላችሁበት ሪሲት አስገቡ ይላል። ይሄ ለምሳሌ እኔ የከፈልኩት ሪሲት ይሄ ነው። ይሄኛው ሰንድ ሪሲት አደርጋለሁ። ሰንድ ወደ ቀጥታ ለኔ ቴሌግራም ላይ ነው የሚልከው። ይሄው ለነሱ ኮድ ጄነሬት ያደርግላቸዋል። እነሱ እቺን ኮድ ለነሱ ይሰጡ። እኔ ደግሞ ያው ሰርቲፊኬት ለነሱ ይሰጣቸዋል፣ አፕሪሺዬሽን ማለት ነው። ስለዚህ ቀጥታ ወደ ነው የሚሄደው። አሁን ፎርሙ ለኔ ቴሌግራም ላይ ነው የሚሄደው። ይሄው ሪሲፓንት ይሄው ለምሳሌ የመረጥኩት ኢንፎ ይሄን አልኩት፣ በባንክ አሴሽን የነካሁት ትራንስፈር ያደረኩት ይሄ ነው። ካስተመር የሚል ላይ መጥቶ ይገባልኛል ማለት ነው። ከዚህ በኋላ እኔ ያ ሰውዬ ስልኩም ወይ ኢሜል እዚህ ያለ በሱን ማግኘት የሚችልበት አሰራር ነው ማለት ነው። ከዚህ በኋላ እንግዲህ ያስቀረውት ነገር ብዙ አለ፣ ብዙ እናወራለን። ይሄ ያው ድቡሻ ቲቪ ነው። ያው በሱ ልምጣ እንጂ መጀመሪያ እንግዲህ በራሴ ስም ስላልጀመርኩ በራሱ ከዚህ በኋላ እንደዚህ አይነት ወሳኝ ነገሮችን እናንተ ደግሞ ፎሎ ያደርጋችሁኝ አብረን የምንዘልቀው ይሆናል። አብራችሁን ቆዩ። እንግዲህ ያው ምንም አማራጭ የለም። ላይክ ፎሎ ካላደረጋችሁ ደግሜ ያልመጣም